ስማርት ግላሶች እንዴት ነው የሚሰሩት? ሁለት መንገድ አለ። የመጀመሪያው ከላይ ስክሪን አድርጋችሁ ያንን ከስክሪኑ የሚወጣውን ቪው በሰሚ ትራንስፓረንት ግላሶች ሪፍሌክት አድርጋችሁ ወደ አይናችሁ ማምጣት። ይሄኛው በርድ ባፍ ሲስተም ይባላል። ይህንን የሚጠቀሙ ካምፓኒዎች አሉ። ይህንን ኤክስሪል እና ሮኬት የሚባሉ ካምፓኒዎች ይጠቀማሉ። ሊትራሊ ከላይ ስክሪን አለ፣ እሱን ሪፍሌክት አድርጎ ወደ አይናችሁ ይመለሳል። ሁለተኛው ሜትድ ደግሞ ታይኒ ፕሮጀክተር ማስቀመጥ። ያችኛው ወደ ግላሱ ፕሮጀክት ስታደርግ ሰሚ ትራንስፓረንት የሆነ ግላስ ሪፍሌክት አድርጎ ወደ አይናችሁ ይመለሳል። እነዚህ ዌቭ ጋይድድ ሲስተም የሚጠቀሙ ሲሆኑ ሞር ኤክስፔንሲቭ ናቸው። ለምሳሌ በሲሲኤል የተመረተውን ይህንን ግላስ ካያችሁት በጣም ቲን ነው። ስለዚህ ሞር ኤክስፔንሲቭ ነው። እነዛኛዎቹ ግን ከላይ ባልክ የሆነ ነገር አላቸው እና ከላይ ባልክ የሆነ ጥቁር እንትን አላቸው። ስክሪኑ ከላይ ስለሚቀመጥ ነው ሞር ቺፕስት ናቸው እነሱ። እንደዚህ አይነት ኮንተንት የሚመቻችሁ ከሆነ ፎሎ ማድረጋችሁን እንዳትረሱ። ለተማሪዎች የሰራ ነው ብራይት ሽፍት የሚባል አፕሊኬሽን አለ። ኢንትራንስ ጥያቄ፣ ሞዴል ኤግዛሞች፣ ኖት፣ ሃንድአውት ሁሉም ከኤአይ ጋር ኢንተግሬትድ የሆነ ለተማሪዎች ሁሉም የሚጠቅም ነው። ዳውንሎድ ማድረጋችሁን እንዳትረሱ። ሊንኩ ባዮ ላይ አለ። ይመቻል።